ያችን ሴት ካያስክ በደንብ ያዛት። የማትይዛት ከሆነ ፈተለቀቃት። በቃ በደንብ የሚይዛት ጋር ትሄድ። ምን ይሆናል መሰለ በቃ ሳትወድ በግዷ ያለ መወደድ ስሜት ይሰማታል። ያለ መፈለጋት የመጠላት ከዛ በዛ ጋር መጥቶ ደግሞ በጣም ታምሪያለሽ ቆንጆ ነሽ ምናምን ሲል እመኔ ነፍሷን ነው የሚወስደው። ነፍሷን ከዛ መከረ ዘከረ ጸበል አስተጥምቀ አትመልሳትም። የታመመው ስሜቷ ነው። ሰውየው ያከመላት ስሜቷ ነው። ሰምታት ታቅም በዛ ክፍተቴ ላይ የሆነ ሰው መጣና ቴንክ ዩ ኢሞሽናል ፔን ነው ያኛው የስሜት ህመም ነው። ሰንበዲ መጥቶ ስሜቷ ጋር ጥልቃል። ለምሳሌ አንተ 24 ሰዓት ጥሩ ነገር ስታረግል አንድ ቀን ቴንክ ዩ ለማታ ከሆነ እንደዚህ አክብረሽኝ ራሱ ቁጭ ብለሽኝ ስላወራሽ በጣም ነው የማመሰግነው። በዛ ላይ ደግሞ በጣም ታምሪያለሽ። እኔ እገረማለሁ እዚህ ሀገር በጣም ስነ ስርዓት ያሉ ሴቶች አሉ ሲል ደንገጥ ትላለህ። እንደዚህ አፕሪሺየት የሚያደርግ ሰው አለ። 10 ዓመት እኮ አንተ ዋጋ ከፍለ ሊሆን ይችላል። 10 ዓመት ተመሳሳይ አይነት ስብከት አውርተ ሊሆን ይችላል። በቃ በዜሮ ትባዛለህ።